ልክ እንዲሁ ርኩዕ፣ ስጁድ፣ ቅያም ለማንም የማትሰራቸውን የአምልኮ ስርዓቶች ሰው እዚህ ዓለም ላይ ለፍጥረታት እየሰገደ ባለበት አንተ ሰማይ ምድር ለፈጠረው ለነቢያት አምላክ ለሆነው ለአላህ ስብሐነሁ ወተዓላ ልክ እንደ ነቢያቶች ደርሶ ርኩዕ ታደርጋለህ፣ ታጎረብሳለህ። ልክ ስጁድ ታደርጋለህ፣ መሬት ትደፋለህ። እኛ መንቀሳቀሱ ብቻ የምናየው ስንት ሰገድኩ ቁጥሩን እንቆጥርና ያችን ነው የምናየው። ላህር እንደነጀዋ እነዚህን የአምልኮ ስርዓቶች አስተውላቸው። ሌላው በስጁድ ላይ በሩኩዕ ላይ የምትሏቸውን ዚክሮች ማስተንተን፣ ትርጉማቸውን ማወቅ፣ ያ ነገር ለሶላታቸው ልዩ ትኩረት እንዲኖራችሁ ያደርጋል። እሱ መሆን አለበት። ዛቸዋል ያ ነው ሱረቱል ፋቲሐን ነቢያችን ሰለላሁ ዐለይሂ ወሰለም በምትቀሩ ጊዜ አምላክ አላህ ስብሐነሁ ወተዓላ ይመልስላችኋል እናንተ ባትሰሙትም እንኳን ብለው ያስተማሩና ለሐዲስ ላይ ያንን ማወቅ። ቢስሚላህ ራሕማን ራሒም ትላላችሁ፣ በአላህ ስም እጀምራለሁ እጅግ በጣም ርኅሩህና አዛኝ በሆነው እያላችሁ። አልሐምዱሊላህ ረብል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ይገባ እያላችሁ እያመሰገናችሁት ነው። ስለዋለላችሁ ጸጋ ታስታውሳላችሁ። የዛን ያን ሁሉ የዋለልኝ አንተ ነህ እያላችሁ ከፊቱ እያመሰገናችሁት ነው። አላህ ምን ብሎ ይመልስላችኋል አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ሐመደኒ ዓብዲ እነሆ ባሪያዬ አመሰገነኝ ብሎ ለሰባቱ ሰማይ መላእክቶች ያሳውቃቸዋል። አራሕማን ራሒም ትላላችሁ፣ እጅግ በጣም ርኅሩህና አዛኝ የሆንከው አምላክ እያላችሁ እየገለጻችሁት ነው ባህሪው። የዛኔ በእናንተ ላይም ሆነ በፍጥረት ላይ ሁሉ የዋለውን የእዝነቱን ባህሪ ታስታውሳላችሁ። በዚህም ጊዜ አላህ ምን ብሎ ይመልስላችኋል? አትና ዐለየ ዓብዲ እነሆ ባሪያዬ አወደሰኝ ይላል። ማሊክ የውም ዲን ትላላችሁ፣ አንተ የፍርዱ ቀን ባለቤት የሆንክ አምላክ ሆይ እያላችሁ ስለ ፍርዱ ቀን ታስታውሳላችሁ። የዛኔ የሰው ልጆች ከቀብር ተነስተው ለፍርዱ ቀን የሚቆሙበትን ቀን የዛኔ አላህ ስብሐነሁ ወተዓላ እዝነት እንዲያካብባችሁ በውስጣችሁ ያንን ትመኛላችሁ። የዛኔ ከምታዝንላቸው አድርገኝ የሚለው ውስጣችሁ ላይ በሚመጣ ጊዜ የፍርዱ ቀን ልክ እንደ ቆምክ ከፊቱ ለፍርድ ለሂሳብ እንደ ቆምክ ራስህን ትስላለህ። የዛ ማሊክ የውም ዲን አንተ የፍርዱ ቀን ባለቤት የሆንክ አምላክ። የዛኔ ምን ይላል አላህ ስብሐነሁ ወተዓላ? መጀደኒ ዓብዲ ይላል፣ እነሆ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ትላላችሁ፣ አንተን ብቻ እንገዛለን በአንተን ብቻ እንታገዛለን እያላችሁ አምልኮን ሁሉ ለአንተ ብቻ ነው የምሰራው ከአንተ ውጭ ለሌላ ለማንም አልሰራም እያላችሁ መታገዝ ብፈልግም እንኳን በአንተ ብቻ ነው ሌላ ማንም መጠጊያ የለኝም እያላችሁ ከፊቱ ተናንሳችሁ እያነበባቸው ነው። ይሄ ነው ኢያከ ነዕቡዱ ወኢያከ ነስተዒን የሃዛ ዐህዱ በይኒ ወበይነ ዐብዲ ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን፣ እነሆ ባሪያዬ እኔን እንጂ ሌላ ማንም ላይ ገዛ ቃል ገብቷል እያለ ለእርሱ እንደዚህ ብለህ ቃል ገብተህ ከፊቱ ወጥተህ ከአላህ ውጭ ሌላን አካል የምትጣራ መሆን የለብህም። ሰዎቹ ነቢ ድረሱልኝ የምትል መሆን የለብህም። ከዛ በኋላ ወጥተህ ቃልህን እየበላህ ነው፣ ቃልህን እያፈረስክ ነው። አንተን ብቻ እገዛለሁኝ ብሎ ሰግዶ የጨረሰ ሰው ከሶላቱ በኋላ ወጥቶ በማንም ሊታገዝና ማንንም ሊጠራ አይችልም። በፍጹም ሁሌ የሚጠራው አንድና ብቸኛ የሆነውን አላህ ስብሐነሁ ወተዓላ ብቻ። ፈላ ተድዑ መዐላሂ አሐዳ ከእኔ ከአላህ ጋር አንድንም አካል እንዳትጣሩ ብሏል አላህ ስብሐነሁ ወተዓላ። በአምልኮ ተግባራቶቹ ላይ በፍጹም ሌላ አካል ሊጋራበት አይፈልግም። ማንንም አካል እንድታመልኩ አይፈልግም። ከእርሱ ውጭ ሌላ ማንንም አካል አይፈልግም። ኢህዲነ ሲራጠል ሙስተቂም አይ ሰቢትና ዐለ ሲራጠል ሙስተቂም ቀጥተኛ መንገድ ላይ አጽናን። በእነማን መንገድ ላይ? ሲራጠል ለዚነ አንዐምተ ዐለይሂም እነዚያ ጸጋህን የዋልክባቸውን መንገድ በእነርሱ መንገድ ላይ አጽናን። ማናቸው? በነቢያቶች ማለት ነው። ገይሪል መግዱቢ ዐለይሂም ወለዷሊን ከእነዚያ ከተቆጣህባቸውና ተጠመሙት መንገድ ውጭ ከእነርሱ መንገድ አርቀን እያላችሁ ነው። ከዚያ በኋላ ምን ትላላችሁ? አሚን። አሚን ማለት ምን ማለት ነው? አላሁመ እስተጅብ ዱዓአና አምላካችን አላህ ሆይ ዱዓችንን ጸሎታችንን ተቀበለን ማለት ነው። ሱረቱል ፋቲሃ ዱዓ ነች፣ ለአላህ ስብሐነሁ ወተዓላ የምናደርጋት። የዛኔ አሚን ትላላችሁ። አላህ ስብሐነሁ ወተዓላ ምን ይላል? ወሊዐብዲ ማ ሰአል ይህ ለባሪያ የጠየቀኝ ነው፣ እኔም የባሪያ የጠየቀኝን ሰጥቼዋለሁ ይላል። ይሄን እያስተነተናችሁ በምትቀሩ ጊዜ ሶላት ላይ የዛኔ ለሶላት ትኩረት ይኖራችሁ። አላህ ሁላችንም ለሶላት ትኩረት አድርገን የምንሰግድ ያድርገን። ይሄን ይመስላል። እሺ ሌላ ጥያቄ አለ? እኔም ጨምሯል።